የሕልም ፍች ቁጥር 4 ወደ እባብነት መለወጡን ያለመ የገዛ እምነቱን ዲኑን ለማጥቃት የሚነሳ እርጉም ሰው ነው። ግማሽ ሰው ግማሽ እባብ መሆኑን ያለመ የጠላቱን ግማሽ የማጥቃት ኃይል መምከን ይሳካለታል። በወርቅ የተለበጠ የእባብ ቆዳ ማግኘቱን ያለመ ተሸሽጎ የሰነበተ ቅርስ ያገኛል። ከአናቱ ላይ እባብ እንደሰፈረበት ያለመ በስልጣን ላይ ካሉ ሰዎች ዘንድ ከበሬታን ያተርፋል። ሹሹ ስልጤ ቲዩብ ሰብስክራይብ አድርጉ፣ ላይክ አድርጉ። አመሰግናለሁ።